ባጭሩ ልንገራችሁ እንግዲህ ስለ እስልምና ስለ ክርስትና ስንናገር ጊዜ ከመጽሐፋቸው አንጻር በመነሳት መሆን አለበት። በግምት መሆን የለበትም። በእልህ መሆን የለበትም። ዝም ብሎ ወይንም የታሪክ መጽሐፍ አንብበን መሆን የለበትም። የራሳቸው መጽሐፍቶች አሏቸው ተብለው የሚታመኑትን እነዚያን ሄደን በማየት መሆን አለበት። ስለዚህ ከእስልምና ልጀምርልሽ እና በክርስትና ያለውን ደግሞ ከራሱ ከመጽሐፉ ከእስልምና ከራሱ ከመጽሐፉ ያለውን እነግርሻለሁ ማለት ነው። እንግዲህ ወደ እስልምና ስንመጣ ጊዜ አምላክ ራሱ የደነገገው ሃይማኖት እንደሆነ እስልምናን ቃል በቃል ይነግረናል። ሁለተኛ ነቢያቶችን አዘውባቸውና ይህን ሃይማኖት ስበኩ ብሎ አዟቸው እንደነበር ይነግረናል። ሶስተኛ ነቢያቶች ራሳቸው እንደኖሩበትና እንደሰበኩት ለትውልድ ይነግረናል። አራተኛ ቃል በቃል ሙስሊም ለሆኑ ሰዎች ገነትን ላስገባቸው ብሎ አላህ ቃል ሲገባላቸው እናያለን። ከድንጋጌው ጀምሮ እስከ ቀጣዩ ዓለም እስኪያደርሳቸው ድረስ በኢስላም ላይ እንዲኖሩ አዟል። አምላክ ራሱ አምላክ ነው ይሄን ነገር የደነገገው። ፈጣሪ እንጂ ሃይማኖትን ሊደነግግልን የሚገባው ለነቢያትም ለሰዎችም ሰዎች በራሳቸው ተነስተው ቢደነግጉልን አንሰማቸውም እንዴ? ሰው ከራሱ ሊደነግግ አይችልም። ከአምላክ ዘንድ የመጣለትን አስተላላፊ ነው። ነቢይ ከራሱ አንዳችን ሊናገር አይገባም። ስለዚህ አሁን ወደ ማስረጃው ስንሄድ ጊዜ ሱራ ሹራ ላይ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል አላህ። ከዚህ በፊት ለአብርሃም ለሙሴ ለመሲሁ አዘዣቸው የነበረውን ሃይማኖት ይላል። እንዳውም ለኖህ ሁሉ ይላል። ለኖህ ለአብርሃም ለሙሴ ለመሲሁ አዘዣቸው የነበረውን እያለ ይናገራል። አንደኛ ራሱ እንደደነገገው ተናገረ። ሁለተኛ ቀደምት ነቢያትንም አዘውባቸው የነበረ ሃይማኖት እንደሆነ ይነግረናል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላችሁ ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ ከእኔ ዘንድ ገሃነም ነው የምትገቡት ብሎ ተናግሯል። እስልምናን ይዛችሁ ብትመጡ ግን ገነት ትገባላችሁ ይላል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምናን ውጭ ሌላን ሃይማኖትን ይዞ የመጣ ሰው ከእኔ ዘንድ ተቀባይነት የለውም የፍርዱ ቀን፣ በቀጣዩ ዓለም ከከሰሩት ሰዎች ከሲኦል ሰዎች ይሆናል አለ። እስልምናን ይዞ ስለመጣ ሰው አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና አለ። እነዚያ በአናቅጾች ያመኑ ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። አሁን ወደ ቀጣይ ስንሄድ ጊዜ ነቢያቶች ታዘውበታል ወይ? አዎ፣ ቅድም እንዳነሳሁት እና አብርሃምን አዘዤባቸው የነበረ ሃይማኖት እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ይላል ወመን የርገቡ ዐን ሚለቲ ኢብራሂም ኢላ መን ሰፊሀ ነፍሰሁ ወለቀድ እስጠፈይናሁ ፊ ዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። እኔ ጌታ አላህ አብርሃምን ሙስሊም ሁን ባልኩት ጊዜ ወዲያውም እነሆ ለአንተ ለዓለማቱ ጌታ ሙስሊም ሁኛለሁኝ አለ ይላል። ወወሳ ቢሃ ኢብራሂሙ በኒህ አለ። ይችንም እስልምናን አብርሃም ለልጆቹ ተናዘዛት ይላል። ወያዕቆብ ያዕቆብም እንዲሁ ለልጆቹ ተናዘዘ። ምን አለ ያዕቆብ? ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ልጆቼ ሆይ አለ ያዕቆብ 11 ልጆች ነበሩት። ሰበሰባቸውና ምን አለ? እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ በሌላ መንገድ ላይ እንዳትሞቱ አላቸው ይላል። አምላክ የደነገገላቸው ሃይማኖት እስልምና ነው፣ እርሱን ብቻ ተከትላቸው ሞቱ ብሎ አዘዛቸው። ቃል በቃል ልጆቹም እኛ ሙስሊሞች ነን ሲሉት እናያለን። ወረድ ብሎ ምን አለ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁበ ልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። ያው ቃል በቃል የያዕቆብ ልጆች እኛ ለእርሱ ታዛዦች ነን ሙስሊሞች ነን እያሉ ሲናገሩ በተናጥል ልክ እንዲሁ ይጠቅስልናል። ዮሴፍ ሙስሊም እንደነበር ቃል በቃል ራሱ ይናገራል። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ ዮሴፍ። ጌታ አላህ ሆይ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹ አስጠጋኝም አለ ይላል። አብርሃም ሙስሊም እንደሆነ ቃል በቃል ይናገራል። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩ ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበረ ይላል ቃል በቃል ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚን ይላል።
የአብርሃም መንገድ ነበር እስልምና ካለ በኋላ አብርሃም የዚህን መንገድ ተከታዮች ሙስሊሞች እያለ ይጠራቸው ነበር ይላል። ኖህ ራሱ ቃል በቃል እኔ ሙስሊም ነኝ እያለ ይናገራል። ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። ኖህ ምን አለ? እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ቦታቸዋል አይደል? ይህ ነው ነቢያቶች ሁሉ የታዘዙበት፣ ነቢያቶች ሁሉ የሰበኩት ማለት ነው። ሌላኛው አሁን ምንድነው? ወደ ክርስትና እንሂድ። ወደ ክርስትና ስንሄድ ጊዜ